እንዴት እንዳሳለፈኝም አላውቅም። ግን በቃ አለፈና ጌታ በዛ ሁኔታ ውስጥ ሳልፍ ከትንሽ ወራት በኋላ መጣና በጣም ኢንካውንተር አድርጎኛል። የሚገርማችሁ በዛ መንገድ ከኢየሱስ ጋር ብዙ ኢንካውንተር አለኝና አንድ ቀን ግን መጣ በሌሊት ነው። በካንሰር አትሞችም ማለት ግን የሕክምና ኤረር የሕክምና ስህተት እንዳይገልሽ ስለሱ ጸልያል። የሚገርም እኮ አምላክ ነው። አያችሁ አንዱን ስትሉት አንዱ ይመጣል ማለት ነው። እና የሚገርማችሁ የኔ ቀሪና ሰው እቺ ብላቴና ናት። ምስጋና ትባላለች። ሸክም በከበደኝ ቀን ትናንት ነግሬያችኋል። ሰው በሌለበት አጠገባችሁ እና እሷንና ጓደኛዋን ዶክተር ሶፊ ትባላለች። እርጎጊኝ ገና ቤሪ ልጄ 3 ዓመት ጀምሮ ነው የማውቃት እና ብዙ ህይወቷ ውስጥ ያስገባኝ ነበረ። በእድሜ የምንገናኝ አይደለንም እና እንዲሁ ደግሞ እሷ ጓደኛዋ ደግሞ ሶፊ ዶክተር ሶፊ ትባላለች። ምናልባት ታውቁት ይሆናል። ጳውሎስ ፍቃዱ ማለት ነው ጸሐፊው። አሁን ለንደን ላይ ፓስተር ያደርጋል ባለቤቷ እና ሁለቱም በቃ እንዲሁ ዝም ብሎ ጌታ በውስጤ ባለው ጸጋ ይከተላቸዋል፣ ያገለግላቸዋል። እና ልክ ስታመም ግን በአጋጣሚ የሆነ ትንሽ ሰዓት ሜንተርን አረጋቸው ነበር። በጣም ለትንሽ ምዕራፍ ማለት ነው። ውስጤ በቃ እንዳልኳቸው ነው። ትናንት ሰው የለም አጠገቤ፣ ሰው ጠፋ፣ ጌታም ከለከለኝ። ግን እያገለገልኳቸው ስላለ በቃ በጣም እያዘንኩ ነገርኳቸው። በጣም አለቀሱ፣ በጣም አዘኑ። እንዲህ ነቤር ይሰኑ ጌታ እንዲህ አያደርግም ብዙ ነገር ካሉ በኋላ ግን ለካ በየሳምንቱ እስክትድን አናቆምም ብለው ጾም ጸሎት ይዘዋል። አያችሁ የቀሪና ሰው ያልኳችሁ እዚህ። ከዛ በኋላ አንድ ቀን ጌታ ልኬን ሲነግረኝ ስሙ አልኳቸው፣ ጸሎት አርስታችሁን አስተካክሉ። አሁን እኔ ካንሰር አይገለኝም፣ ሕክምና ስህተት ግን እንዳይገልሽ ጸልይ ስላለኝ ሕክምና ኤረር በህይወቴ እንዳይመጣ ሕክምና መንገዴን ሲሄድ ስለዚህ ጸልዩ አልኩና የሰጠኝን ድምፅ ለነሱ ሰጥቷቸው። የሚገርማችሁ አልቀረም። በመድኃኒት ስህተት ጠላት ሊያጠፋኝ እንዴት እንደሆነ አላውቅም። ያው እግዚአብሔር ያለውን እንዳይል ይመስለኛል። እንግዲህ እንግሊዝ ሀገር ነው የካንሰር መድኃኒት ነው የምትወስዱት። እንዴት የተሳሳተ መድኃኒት ዶክተራችሁ ይጽፍላችኋል። እና ዶክተሬ ለመጀመሪያ ጊዜ ነው ሆስፒታሉ ነበር የሚሰጠኝ። ስትጽፍልኝ ስፔሊንጉ ልክ የምወስድበት ሰዓት ላይ ሳይሆን ትንሽ ስፔሊንጉ ለወጥ አለ። ልጄን ጠራኋትና ቤሪዬ መድኃኒት ትክክለኛ ነው፣ እስቲ የበፊቱን ቦክስ አምጪልኝ። ከዛ እሷ ቦክሱን አላመጣች። አየችና ማሚ ይሄኛው ትክክለኛ መድኃኒት አይደለም ሰጥታለች። ወዲያው የማይቋረጥ መድኃኒት ስለሆነ ሲሪየስ መድኃኒት ስለሆነ ዶክተር ሆስፒታል ደውል። ስደውል ልነግራችሁ አልችልም። ስልኬ ያን ደውዬ ዘጋው። እንዳትወስጂው አለ። ከዛ ከየዲፓርትመንቱ ነው የሚደወልልኝ። በቃ እንዳትወስጂው እንመጣለን፣ እንዳትወስጂው። ደነገጥኩኝ። የስልኩ ብዛት አስደነገጠኝ። ከዚህ ዲፓርትመንት ነው ያልተዘጋ። መጨረሻ ላይ ዶክተሬ ጋር ደወልኩኝ ማለት ነው። ከሆስፒታል በኋላ ዶክተሬ ጋር ደወልኩኝ። ኖ እሷ ራሷ ደወለችልኝ ነው መድኃኒቱ እንዳትወስጂው፣ በህግ ግን ሆስፒታሉን እከሳለች። ምክንያቱም እሷ ነች የሰጠችኝ ሆስፒታል ነው መድኃኒት ይበጥ እና አንቺ ልጅ ውስጥ የሚያገባሽ የለም፣ ይሄ እኔ ስራ ነው፣ ይከሰሳል ሆስፒታል ነች። ከዛ በኋላ ሆስፒታሉ በትልቅ ደብዳቤ ይቅርታ ጠየቀ። እሷን ብቻ አይደለም እኛንም ጠይቋለቻቸው። ለካ እሷ ልትከሰበት። ከዛ በኋላ አንድ በጣም ወዳጅ ጓደኛ ያለች እነሱ ከሁለቱ በኋላ ቆይታ የተጨመረች ብዙ በህይወቴ እዚህ መንገድ ማብራኝ የነበረች። ከዛ እሷ ማየችና ይሄ ነገር አለች ዝም ብለን የምናየው ላንቺ አይደለም፣ ከዚህ በኋላ እንዳይሳሳቱ ስለሌላ ሰው። ከዛ ትዝ አለኝ እኔን እኮ የነገረኝ ጌታ ነው፣ እንዲያተረፈኝ ጌታ ነው። የምን
ቤት ሄድ ነው በሉ ዘግቻለሁ እንዳታስቡ። ለረጅም ጊዜ ግን ፍሪጄ ላይ ሶት አስገባ መንገድ እስኪያልቅ ድረስ ፍሪጄ ላይ ነበር እንዳይ ፊት ለፊት ማለት ነው። እና ክብር ለኢየሱስ ይሁን። እኔ ያላወራሁለት እኔ ያልተናገርኩለት ማን ይናገራል? ስሙ ይባረክ። እና መንገዶቻችን አጀግነው ይወጣ አያሉ በኃይል አደረገ ልዑል ሆይ በብርታት ብርቱ አደረገ እየማርከኝ በአጠገቤ ሺህ በቀኝም 10 ሺህ። ታዲያ መዝሙር ነው። ክብር ለኢየሱስ ይሁን። መንገድ ጨርሰናል ያልኳችሁ ለዚህ ነውና የአምላካችን የእግዚአብሔር ስም ይባርክ። ፓስተር መዝሙር የእግዚአብሔር ዘመንህን ይባርክ። ወይኔ ተባረክ። በጣም እዚህ ጋር ለመቆሜ ምክንያት ስለሆናችሁ ምህረቱን ደግሞ እንዳወራ ሌላ ሜዳ ስለሰጣችሁ ሌላ አደባባይ ስለሰራችሁልኝ ከጌታዬ በታች ጌታም እናንተን ስለተጠቀመ እግዚአብሔርን በጣም አድርጌ አመሰግነዋለሁ። ክብር ለኢየሱስ ይሁን ለዘላለም። ስለዚህ ዛሬም ይናገረናል። እሺ ዛሬም ይናገረናል። የማይሻር ቃል ብሎናል እንጂ እንደንትን ነበር ማቦደፍረው። አንዳንድ ጊዜ አገልግሎት ተጨንቃችሁ ነው ወደ መድረክ የምትመጡት። አንዳንድ ቀን ግን ተለቀቁት ማለት የስፔን በሬ ትዝ ይላችኋል። ስፔን በሬ ቀይ የሚያሳዩት እንዴት እንደሚያጎደፍር እስኪለቁት በር እስኪከፍቱለት ድረስ ልክ እንደዛ ነው የተሰማኝ ከመንፈሱ ክብር የተነሳ። ክብር ለኢየሱስ ይሁን ለዘላለም። ሁላችንም መጽሐፋችንን ከዘኍልቍ መጽሐፍ 10 ደግሞ ዛሬ ሌላ ድምፅ ያለው ኃይለኛ ድምፅ። ክብር ለኢየሱስ ይሁን። እንዳልኳችሁ ነው እዚህ ቸርች በተለየ ድምፅ ነው የላከኝ። ፍላይታችን ከለንደን ፊኒክስ ነው በመጀመሪያ አገልግሎት የ3 ሳምንት አገልግሎት ፊኒክስ ነበረ፣ ካሊፎርኒያ እና ፊኒክስ እና ፍላይት ቀጥታ ከለንደን ፊኒክስ ነበረ 11 ሰዓት ፍላይቱ እና የመጣሁት ከባለቤቴ እና ከልጄ ጋር ነበር። እነሱ አሁን ተመልሰው ነው እና በአጋጣሚ የኔ ትኬት ከነሱ ጋር ተገዛ እና ወንበሬ ሌላ ቦታ ሆነ እና ልጄ እና ባለቤቴ ግን ሌላ ቦታ ተቀመጡ። ከዛ አጠገቡ ከባለቤቴ አጠገብ የነበረው አይሪሽ ነበርና አየና እኔ ልልቀቅላት ትምጣና እዚህ ጋር ትቀመጥ አብራችሁ ሂዱ፣ እኔ እሷ ቦታ ልሄዳለሁ። ከዛ እኔ ደግሞ ትንሽ ከተቀመጥን ፍላይት ከጀመርን በኋላ ነው የሄድኩት እና የሚገርም መንፈስ ይዞኛል። ከዛ ልጄ መጣና ማሚ ሰውየው እንዲህ ብሏልና እኔና ቀይሪኝ ብሎሻል ስለኝ ኖ ተመችቶኛል፣ አንተ ከእሱ ጋር ሆነ እኔ እዚሁ ነው የምሆን። 3 ስብከት በ11 ሰዓት ፍላይቴ 3 ስብከት ሰጥቼ አንዱ ስብከት ለዚህ ቸርች ስብከት አሁን የምሰብካቸው እና እንዴት በቃ ራሱ ድምፁ አርስቱ ምን ይላል መሰላችሁ? ከርስታችሁ አትወጡ። አጨብጭቡ ለዚህ ድምፅ ብቻ እና ከዚህም በፊት አልሰበኩትም፣ ከዚህም በኋላ ሌላ ቦታ አልሰብኩም። የተሰጠኝ ለዚህ ቸርች የሚመለከተው መጥቷል። ይሄ ድምፅ የሚመለከታል የመጣሽ ደስ ክብር ለእግዚአብሔር። እንዴት ነው ገፋ ያደረጋችሁ ርስት ሊያስለቅቅ እግዚአብሔር ተናግሯችሁ እግዚአብሔር ሰጥቷችሁ ተቀመጡ ተብላችሁ ማንም ፈርቶ ያውቃል? እሱ 31 ነገስታት ተደርድረው እና አጋግ ምናምን ፈራ እንደ እግዚአብሔር እየጣለ እኔ ወተትና ማር ወደምታፈሰው አስገባለሁ። የነገስታት ጥያቄ ነው፣ የባህሩ ጥያቄ ነው። ትገባለህ። በቃ የሚከፍለውን እየከፈለ የሚጥለውን እየጣለ የሚመነጥረውን እያስመነጠረ ርስታቸው ላይ ያደረሳቸው። ክብር ለኢየሱስ ይሁን ለዘላለም። ስለዚህ ዛሬ ድምፄ የመልእክት አርዕስት
ከርስታችሁ አትወጡም። ዘኍልቍ 10 ላይ አብረን እናነባለን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ 2 የብር መለከቶች አጠፍጥፈህ ለአንተ አድርግ፣ ማህበሩን ለመጥራት ከሰፈራቸውም ለማስጓዝ ይሁንልህ። 2ቱም መለከቶች በተነፉ ጊዜ ማህበሩ ሁሉ ወደ አንተ ወደ መገናኛው ድንኳን ደጃፍ ይሰብሰቡ። 1 መለከት ሲነፋ ታላላቆች የእስራኤል አላፋት አለቆች ወደ አንተ ይሰብሰቡ። መለከትንም ከፍ ባለ ድምፅ ስትነፉ በምስራቅ በኩል የሰፈሩት ይጓዙ። 2ኛውን ከፍ ባለ ድምፅ ስትነፉ በደቡብ በኩል የሰፈሩት ይጓዙ። ለማስጓዝ መለከትን ይነፋሉ። ጉባኤው በሚሰበሰብበት ጊዜ ንፉ፣ ነገር ግን ድምፁን ከፍ አታድርጉት። የአሮንም ልጆች ካህናቱ መለከቶችን ይንፉ፣ እነርሱም ለልጅ ልጃችሁ ለዘላለም ሥርዓት ይሁን። በሚገፋችሁ ጠላት ላይ በምድራችሁ ወደ ሰልፍ ስትወጡ ከፍ ባለ ድምፅ መለከቶችን ንፉ። በእግዚአብሔርም በአምላካችሁ ፊት ትታሰባላችሁ፣ ከጠላቶቻችሁ ትድናላችሁ። ደግሞ በደስታችሁ ቀን በበዓላችሁም ዘመን በወርም መባቻ በሚቃጠል መስዋዕታችሁና በደህንነት መስዋዕታችሁ ላይ መለከቶችን ንፉ። እነርሱም በአምላካችሁ ፊት ለመታሰቢያ ይሆንላችኋልና እኔ እግዚአብሔር አምላካችሁ ነኝ ይላል። የክብር መንፈስ ጢም ብሎኛል። ስርዓት ካልሆነ ለቃል እንጸልያለን። የእግዚአብሔር መንፈስ ሲጀመር በዝማሬ ሰብካለኝ ወረደችው። እንበርክኬ አሸነፍኩት አልተባላችሁ? ክብር ኢየሱስ። በር ዘግቼ ጮኩ አላልተባለ? አምልጫለሁ። በእግዚአብሔር ፊት ስለመቆየት ነው ዝማሬዎቿ በሙሉ። ደግሞ ድምፅ ነበር ነግሬያት ነው የመጣሁት። እኔ ሁሉ ጊዜ ወደ ጉባኤ ሲሄድ 2 ሰዎች ሳይጸልዩልኝ ወደ ጉባኤ አልወጣም። አንዱ ባለቤቴ ነው፣ 2ኛው መንፈሳዊ አባቴ ነው። እና እነዚህ 2 ሰዎች ወደ ጌታ የመጀመሪያ ቀን መጥቼ በእግዚአብሔር ቤት ጌታ ያስቀበለኝ ሰው ማለት ነው። እስቲል ሜንተር ያደርገኛል፣ እስቲል አባቴ ነው፣ መንፈሳዊ አባቴ ነው። እና እነዚህ 2 ሰዎች ሳይጸልዩልኝ አልመጣም። እና ይህ መንፈሳዊ አባቴ ሲጸልይ ሽፍት አደረገ። በጣም የምታውቁት ሰው ነው፣ በጣም የሚታወቅ ሰው ነው። ወንጌላዊ ዘሪሁን ይባላል። በመካነ ኢየሱስ መካኒሳ በፈውስ አገልግሎት ከቄስ መኮንን ነገራ ጋር የሚያገለግል ቃልዬ በደንብ ታውቀዋለች። መካነ ኢየሱስ ሰዎች ካላችሁ ታውቁታላችሁ። እና እናንተ ግን ልጆች ናችሁ ሳያችሁ እና እና እሱ የጸለየልኝ ድንገት ሽፍት አደረገ። ለእኔ መጸለይ ያቆምና ላስቶ መጸለይ ጀመረ። ከዛ የሚገርምሽ አለ ጉባኤው ጥምር ቅባት ያገለግላል። ጥምር ገባችሁ? የጎጃም እንደዛ ተዳም እና አለኝና በሚገርምሽ አለ መድረኩን አስተካክላለሽ ነው የምትወርደው። በቃ ነው ያን ደግሞ ነግሬያት ነው የምትወጣው። አይገርምሽ መንፈሳዊ አባቴ እንዲህ ብሎኝ ምን ይዘሽ እንደምትመጪ ያን ነገር ስንሰብክ ስትዘምር አንነጋገር እንዲህ ብሎኝ ነው ብያት ነው የመጣሁት። ኢየሱስ ጌታ ነው በዛ። ስለዚህ ዛሬ ቃላችሁን በደንብ አድምጡ። የሆነ ስብከት እንዳትጫወቱ ወገኖች። ትንቢታዊ ድምፅ ነው። ዘመን የምትሻገርበት፣ ክፉ ቀን የምታልፍበት፣ ተራራው ደልዳላ ሜዳ የሚያደርግ ክብር ለኢየሱስ ይሁን ለዘላለም። ይኸውልህ ድምፅ ቀድሞ ሲመጣለት ቀጥሎ የሚመጣው ተራራ ያስፈራል። ድምፅ ይኸውልህ ለዚህ እኮ ነው ነገሮቹ ዝም ብለን እኮ ለምናወራችሁ እና እኔም ቅድም አላብራራውም እንጂ የዛሬ ዓመት ስመጣ ይገርማችኋል የለችም ቸርች ውስጥ ባለቤት ውስጥ እቤት ናት። በኋላ እንሄዳለን። እቤት ስንሄድ ናንዬ ኪሞ እያደረገች ጸጉሯ ይል ይዋት አበባ ነው የምትመስለው። ጌታ የስንቱ ባለውለታ ነው። ሄድኩና የራሴን ታሪክ ነገርኳት። ብዙ ነገር አላት ጌታ። አያችሁ አንዳንዴ ለሰው የምትሄዱት መንገድ አለ። ለሰው የሚሄድ መንገድ እንዳለ ታውቃላችሁ፣ እንደሚመነዘር በቃ ምን ላድርግ እንዴ? ወደ ቃሉ ሲሄድ ወደዚህ ይለኛል። ምሕረቱን ላወራለት። አሜን ሃሌሉያ ሃሌሉያ
እህቴ እንድትናገሪ እድሜ ሰጠሁሽ ነው ያለኝ። ማን ያውቃል? አንዳንድ ሰው ስንቅ እንደሆነ ታውቃለህ? የአንዳንድ ሰው እኮ የነገ መንገድ ስንቅ ነው። ለአንዳንዱም እያለፈ ላለ መድኃኒት ነው። እና ልክ እንደታመምኩ በቃ የሚይዘው ጨብጠው ነው ያጣሁት። ልጆቼ ገና ናቸው። በምስክር ፊት ስለምናገር በጣም ደስ ይለኛል። እና አንድ ጊዜ እንዲህ ያልኩት አንድ ካንሰር ላይ ሪሰርች የሚያደርግ እየሄድኩ ማገለግልበት እዛው እንግሊዝ ሀገር አንድ ከተማ ላይ የቤተክርስቲያን መሪ ያለ ግን ሪሰርቸር ነው፣ ካንሰር ሪሰርቸር ነው። ሚስቱ ነርስ ናት። እንዳለ ፓቶሎጂ በሙሉ ላኩለት እና ዶክተር ያሉት አሁን አልኩት የምፈልገው ከእናንተ አንተም እንደ እውቀትህ ባለቤትህም እንደ እውቀቷ መብላት የሌለብኝ እኔ መንፈሳዊ ነገርን በጣም ወደ መንፈሳዊ ብቻ አይደለም ምድራዊ ነገር በዛ ውስጥም የእግዚአብሔር ነገር አምናለሁ በቃ እንደሚያልፍና መብላት የሌለብኝ መጠጣት የሌለብኝ ማቆም ያለብኝ መቀጠል ያለብኝ እስቲ ሁለታችሁ ተነጋገሩና በቃ እንድትነግሩ ይፈልጋሉ። ላይፍ መቀየር አለብኝ ያው ህመም ብያልኩት ይሻል ደስ አለኝ። በቃ ተቀጣጣ በተቀጣጣ ቀን እኔ አጀንዳዬን ይዤ ናችሁ ደስ ይላል። አጀንዳዬን ይዤ እስክሪብቶዬን ይዤ ነው ስጠብቃቸው እንዲለኝ ጥሩ ነው ኬሊ ያለ ምንም አልነግርሽም ጌታን ምን ልበላት ስለባያችሁ እኔ ነኝ እኮ በዚህ ውስጥ ማሳልፋት አይታልኝ እንድትወጣ የብዙዎችን መንገድ እንድታይልኝ እኮ ነው በካንሰር እና እኔ ምንም አልልሽም እሱ የሚልሽን ስም ያለ የዛን ቀን የጸሎት አርስቴ ነው ገለበጠ። አንዲቷ መከራዬ እንዳትጠፋ ልማር የፈለከው አስተምረኝ ጌታ ጌታ ምን እንዳለ ታውቃላችሁ? በኢየሱስ ቁስል ነው በሱ ቁስል ተፈወሰን ነው አይደለም የምታውቁት። አንዳንድ ቁስላችሁ ግን ሌላውን መፈወሻ ነው ታውቃላችሁ። ዓለም እኮ ትሰራበታለች። አይታችሁ የካንሰር ህሙማን ማህበር፣ የስኳር በሽታ ህሙማን ማህበር ለምን መሰላችሁ? አንደኛው ህመምተኛ አንደኛውን ህመምተኛ በሚሄድበት መንገድ ያከማል። አያችሁ ስለ ብዙዎች የሚቆስለው መንገድ እንዳለ ክብር ለኢየሱስ ይሁን። አሜን። ይገርማችኋል በስንተኛው ቀን ይሄ እንዳለፈ አንድ ቀን ሌሊት አንድ ቃል ሰጠ። ጽኑ ግን በጠላት ፊት ኃይል ሆነኛል የሚል ቃል ሰጠ። ግብዬ ያንን ቃል እያሰላሰል ደግሞ ዝማሬም አለ ድሮ የቸርች ኳይሮች የዘመሩት ጽኑ ግን በጠላት ፊት ኃይል ሆነኛልና ወደድኩ ጌታዬ ወደድኩ ተንበርክኬ እያልኩ አንድ ሰው መጣና ፊት ያቆመ። ያ ሰው ኢትዮጵያ ላይ ያለ የጓደኛ ባል ወንድ ይህን ቃል ስጭዋል ለሱ ነው ለሱም ላንቺ ነው እና ከልጁ ጋር አልፎ ሲሄድ በቃ እንዳገለግላቸው ቤታቸው ይቀሩኛል እንደዚህ። ከዛ አለፈ ስልካቸው ብቻ ስልኬ ላይ ተደዋውለን አናውቅም። የሚስቱን ስፈልግ የራሱ ማግኘት እና ቃሉን አርቄ ልክ አሁን እንደዘመርኩላችሁ ከነ ዝማሬ በድምፅ አርቄ አላውቅም ጌታ ስጩ ብሎኝ ነው ብዬ ላኩለት። በማግስቱ አጭር አሜን ሌላ መግለጫ ይለው። በሳምንቱ ሚስቱ እያለቀሰች ደወለች። ምን ብሎሽ ነው ያን ቃል የላክሽልኝ? ምንም ሳይሌ ምንም አላለኝም ያለን ተንበርክኬ ለራሴ ሰጥቶኝ ስለማመጣው ጌታ ላኪ ያለ ላኩለት። ዛሬ ምን እንደሆነ ታውቂያለሽ አለች። እኔ ወንድ በጡት ካንሰር እንደሚያዝ አላውቅም። ዛሬ ከሆስፒታል የመጣ ነው ይኸውልሽ የምናደርገው ግራ ገብቶናል። ምን ነው ጡቱ ላይ የሆነ ነገር አየ ስንሄድ ስቴጅ 4 የጡት ካንሰር ነው አለ። ዛሬ ያልኳት
እኔ ጋር የመጣችው ታው ማንም ያውቃል እንዳልኳችሁ እዚህ ጋር ካዝና ያለች ከቤተሰብ ለመጀመሪያ ጊዜ ትናንት እዚህ ጋር የነበረችው አይኔ ናት ያሳደግኳት ልጅ ይበሏት ግን ለቤተሰቡ ለኔ በቃ እሷ ጋር ነው የደወልኩት እንደ ቤተሰብ እና ከምናምን እሷ ጋር ነው የደወልኩት ሳያቅ ወገኖች ዝርግፍ አድርጌ እያለፍኩ ያለሁት ስነግራቸው አይታከሙም ታከሙ በቃ እንዴ በካንሰር ተይዘሻል አይዞ ተያይዘን እንደዳላ መንገድ ነው እግዚአብሔር ምስክሬ ካንሰር ጎዳና ላይ የጨረስኩት ይሄን ሰው ያገለግልኩ አሜን ለዚህ ነው ትናንት የነገርኳችሁ ያ መስቀል ላይ ያለው ሰው ኢየሱስ መስቀል ላይ ነው አያችሁ አገልግሎት መቼም አይቋረጥ እያመነ ወደ ሞት ይሄድክ ሌላው ታገለግላል ክብር ለኢየሱስ ይመስገን ኢየሱስ ጌታ ነው ወገኖቼ መንገድ አልቆ የመጀመሪያ ጊዜ ልክ እንደዚህ ፋሲካ ሰዓት የዛሬ 3 ዓመት አንድ ከተማ ላይ አገልግሎት ጠሩ አላቃቸው ከዚህ በፊት አገልግዬበት አላቀም እነሱ ነው ያቀም ተጠርቼ ያንን መንገድ ጨርሼ ቆጣቴ እየሰበኩ እንደዚህ ጌታ ሁለት ነገሮች አወጣና ይሄንን ተናገሪ ሲል ቃሉን አቋረጥኩና ያለኝ በህይወቴ ያለፈው የወጣውን ስናገር ልክ እንደተናገር ሁለት የካንሰር በሽተኞች አሉ አውጪና ጸልይላቸው ሁለት ሰዎች አላችሁ ሰው ሁለቱም ተፈወሱ አሜን የኔ ነገር ግን እንደዛ አይደለም አያ ያክማል ነው ቁስል ያክማል የምትሄዱት መንገድ ለብዙዎች ነው ኢየሱስ ጌታ ነው ለዘላለም ናማኒ አንቺ ዝም ብሎ ማለት ዝም ብለሽ አበባ መስለሽ እንድታወሪ አሸፋፍነና ትሄድ ፓስተር ድሟታ እንዲህ አይደለም ገለጥለጥ አድርገው እንጂ ገለጥለጥ ክብር ለኢየሱስ አሜን አቃላችሁ አንዳንድ ቁስል ደፈን ካረከው ያመለከታል ስትገልጠው ይደርቅ ማነው ጥዙን ያቆማል ክብር ለኢየሱስ ይሁን መልእክቱን አስቀምጥና መተሽ ክብር ለኢየሱስ ይሁን ለዘላለም አያችሁ እዚህ ዘውቅ 10 ላይ ስለ 3 መለከቶች ይናገራል እና አንደኛው መለከት ማህበሩ ተነስቶ ይሄድ ይላል ይሄ መለከት ምንድን ነው ብላችሁ ጠይቁኝ የጸሎት ህይወት ነው የጩኸት ህይወት ነው መለከት ምንድን ነው ስለ አይደል መስማት ፈልጋለሁ እና ከዚህ መለከት ድምፅ ምሪት ይወጣል ከሚገርመው ነገር ያስጉዛል ኢየሱስ ጌታ ነው አያችሁ የጸሎት ህይወት ያለፈ ነገር አለ ከምንለው ላይ ለዚህ ነው ጌታችንና አምላካችን ሳታቋርጥ ሲጀምር ህይወቱን እስኪጨርስ ድረስ እየጸለየ ነው አይገርማችሁ ጌታ ሰማይ ላይ ጸሎት ነው በል ተራራ ላይ ወጥቶ ጸሎት ነው በል ቀን ላይ ጸሎት ነው በል ጸሎት አይጥለንባችሁ እዚህ ዘመን ላይ ታውቃላችሁ ከቤተ ክርስቲያን የተወሰደ አንድ ነገር ጸሎት ነው እኔና እናንተ ግን አንጥለው ክብር ያየንበት ስፍራ ስለሆነ እጁን ያየንበት ስፍራ ስለሆነ ደግሞ ገና የምናይበት ስፍራ ስለሆነ ወገኖች ኢየሱስ ጌታ ነው የሚጸልይ ሰው እግዚአብሔር ይወራዋል የሚጸልይ ሰው አቅጣጫ ይፈው በጣም ይገርማችሁ አተኩሬ መናገር የምፈልገው ደግሞ የመጨረሻው መለከት ጉባኤው በሚሰበሰብበት ጊዜ ንፉ ነገር ድምፁን ከፍ አታደርጉት ይላል ይሄ የጸሎት ታስታውሳላችሁ ኢየሱስ ክርስቶስ ስትጸልዩ አለ እየታያችሁ ጸልዩ በታይታ ጸልዩ ይሄኛው እዚህ ጋር ነው መለከት አነፋፈቅ ያለ ነው የሚያመለክተው በቀስታ አሉት እኔ እሰማለሁ በቀስታ ያለ ነገር ሰው ላይ ሰማው ይችላል አካባቢ ላይ ሰማው ይችላል ኢየሱስ ጆሮ ግን ይደርስ አሜን አሜን ከዛ ግን እንዲህ አለ በሚገፋችሁ ጠላት አቤት በምድራችሁ ወደ ሰልፍ ስትወጡ
በሚገፋችሁ፣ ውጣ በሚላችሁ፣ ዞር በል በሚላችሁ፣ ርስት ልቀቅ በሚላችሁ እዛም ቀን የሚነፋ መለከት ይኑርህ ነው የሚለው። ያ መለከት ነው እኔን የሚያመጣኛል። ኢየሱስ ጌታ ነው ለዘላለም። መምጣት መሰላት ብቻ መሰላችሁ ትታሰባላችሁ ይላል። መታሰብ በኔ ፊት ይሆንላችሁ። እዚህ ላችኋል እስራኤል 430 ዓመት በባርነት ተጭነው የእግዚአብሔርን ጩኸታቸውን ሰማ። ከዛስ እግዚአብሔር አሰባቸው። መታሰብ በመለኮት ነው፣ በመለከት ይሄ ህይወት አይጥፋ ከህይወታችሁ። ክብር ለኢየሱስ ይሁን ለዘላለም። እዚህ ውስጥ ያሉ ሰዎች በምንም መቆም አይችሉም። ሃሌሉያ። ታውቃላችሁ አገልጋዮች አንድ መጽሐፍ ስለ ጸሎት የተጻፈ መጽሐፍ ነውና ከበሩን ብቻ ነው ያየሁት፣ አላነበብኩት መጽሐፍ ግን ከበሩ ላይ ምን ይላል መሰላችሁ? እኛ ስንጸልይ እግዚአብሔር ይሰራል፣ እኛ ዝም ስንል ግን ሳንጸልይ ስንቀር እኛ እንሰራለን። እግዚአብሔርን ስራ ላይ ቤታችን ማየት ይፈልጋል። ጩኸት ይፈልጋል። እግዚአብሔር መለከት ይፈልጋል። የሚጮህ ሰው አምልጦ አስመላጭ ነው። የሚጮህ ሰው በድንኳኑ ምስጋና ነው። የሆነ ቀን መከራ ውስጥ ልታየው ትችላለህ። የሆነ ቀን ጥያቄ ውስጥ ልታየው ትችላለህ። ከሆነ ወራት በኋላ ግን የምስጋና ቀን ነው። ክብር ለኢየሱስ ይሁን ለዘላለም። እዚህ ነው ከጠላቶቻችሁ ትድናላችሁ፣ ደግሞ በደስታችሁ ቀን በበዓላችሁ ዘመን በወርም መባቻ በሚቃጠል መስዋዕታችሁና በደህንነት መስዋዕታችሁ ላይ መለከቶችን ንፉ። አያችሁ፣ የሚጸልይ ሰው በቤቱ የምስጋና ርስት ይመጣል። የሚጮህ ሰው ከዛ ደግሞ ሌላ መለከት ይነፋል፣ የምስጋና መለከት። ስለዚህ ሁሉ ጊዜ ከእግዚአብሔር ጋር የተገናኘ ነው፣ የተለያየ ህይወት የለውም። ክብር ለኢየሱስ ይሁን ለዘላለም። መንጣሪ ነው፣ መመንጠሪያ ቃል መለከት ያለው ሰው ቀላል ሰው ላይ ይመስላል። የማይደፈር ነገር የሚደፈር ኢያሱ 17 ላይ አንድ ጊዜ ሄዱና የኢያሱ 17 ምዕራፍ 17 ላይ እንዲህ የሚል ቃል፣ ይሄ ጸሎት የለመደ ህይወት፣ ክብር ለእግዚአብሔር ይሁን ለዘላለም። በጸሎት ንክር ያለ ዝፍዝፍ ያለ ህይወት ሃሌሉያ። እንዲህ ይላል ከ14 ጀምሮ ነው ማነበው። የዮሴፍ ልጆች ኢያሱ እኔ ብዙ ህዝብ ስለሆንኩ እስካሁንም እግዚአብሔር ስለባረከኝ ለምን አንድ ክፍል አንድ ዕቃ ብቻ ርስት አድርገህ ሰጠኸኝ አሉት። ኢያሱ ብዙ ህዝብ እስከሆንክ ተራራማውን የኤፍሬም ሀገር ጠቦህ እንደሆነ ወደ ዱር ወጥተህ በፌሪዛውያን በራፋይም ምድር ላንተ ስፍራ መንጥር አላቸው። ደስ አይልም? ላንተ ስፍራ መንጥር፣ መንጠርህን የምትወርሰው። ምክንያቱም ይሄ ህዝብ ዝም ብሎ ህዝብ አለ። የሚገርማችሁ ይሄ የዮሴፍ ዘር የኤፍሬም ዘር የሚባለው ተራራማውን ስፍራ የወረሰ ነው። ኢቨን አርማቴም የሚባለው ስፍራ የነሱ ነው። ዝም ብሎ አለ ማይደፈርን የሚደፍር። ክብር ለእግዚአብሔር። መንጥሮ የመውረስ አቅም ያለው የዮሴፍም ልጆች ተራራማው ሀገር አይበቃንም፣ በሸለቆ ውስጥ ለሚኖሩ በቤት ሳሚስ በመንደሮቿ በእስራኤል ሸለቆ ለሚኖሩት ከነዓናውያን የብረት ሰረገሎች አላቸው። ኢያሱም የዮሴፍን ወገን ለሚሆኑት ለኤፍሬምና ለምናሴ አንተ ብዙ ህዝብ ነህ፣ ጽኑም ኃያል አለ፣ አንድ ዕቃ ብቻ አይሆንልህም። ነገር ግን ተራራማው ሀገር ላንተ ይሆናል፣ ዱር እንኳን ቢሆን ትመነጥረዋለህ፣ ላንተም ይሆናል። ለከነዓናውያንም የብረት ሰረገሎች ቢሆኑላቸው የበረቱም ቢሆኑ ታሳድዳቸዋለህ። ክብር ለኢየሱስ ይሁን። በዛሬ ወገኖቼ የጸሎት ጉልበታችሁ ሁሉ ጊዜ አይላል፣ በፍጹም አይላል። የመከራ ቀን ጉልበትን ይላል፣ የመከራ ቀን ያላል። የመከራ ቀን ግን ለመቆም ጨክኑ ወገኖች።